ሰላም ውዶችዬ እንዴት ናችሁልኝ? ሰላማችሁ ብዙ ተተርፍ ይበልልኝ። ዛሬ የምልላችሁ ከ10 ምናምን አመት በፊት የሰማሁትን ግጥም በቃለ ሸምድጄ ነው እና እስኪ ካስታወስኩኝ ልበልላችሁና አስተያየታችሁን ኮሜንት ላይ አድርጉልኝ። በጀንበር መጥለቂያ ከአድማስ ወዲያ ማዶ አሻግሬ እንዳላይ ደመና አይኔን ጋርዶ መጥቼ እንዳላይ ርቀህ ተቀምጠ ገና ሳላወራ ናፈኩሽ ትላለ። አንተ ምን አለብህ ምን ተነካና ናፈኩሽ ነው እንጂ ሌላ ምን ታውቅና ናፋቂዋኔ ተብሰልሰያኔ ሁልጊዜ ፈላጊህ አስታዋሽህኔ በልሜ አስብህ ጀመርኩ ሳያንሰኘው እኔ ድምፄ መናፈቄን እያሳበቀብኝ ባገኘህኝ ቁጥር ናፈኩሽ ምትለኝ መልሱን እያወቅከው ልቤን አታድርቀኝ ናፍቄ አውቅ እንደው ይልቁን ንገረኝ። ደረት ሰፊ ነው እንደ ንጉስ አልጋ ጎን ተሸጉጬ ዘላለም አይንጋ እያልኩ እንዳላዜም እንዳልቀኝልህ በልቤ ነው እንጂ ባይኔ ታይቼ ሀብሌ ላድርግህ ተጠምጠም ባንገቴ በፍቅረ ትኩሳት ይጋል ሰውነቴ አምባሬ ሆንና አትውለቅ ከጄ ላይ ናፍቆት ሲያሰቃየኝ አይኖቼን እንዳይ አው የታውቄ የታባቴ አይቼ እኔ የማውቅልህ ሚናፍቀኝ ሁሌ ስስቅ አብረህ ስቀህ ሳዝናዝነህልኝ ሁነህ እንዳመዴ አይዞሽ የምትለኝ ያለውልሽ ውዴ ብሶቴን ሳሰለች የምታዳምጠኝ አንተ አይደለህ እንዴ የእንባ ዘለሎቼን የምታበስልኝ ውስጤ የከፋው ቀን በሳቅ የምታቆስለኝ አንዳንዴ ጅላጅል እብድ የምትሆንልኝ ይህንን ከሆነ ቅድም የጠየቅከኝ ሺ ጊዜ ጠየቀኝ ናፈኩሽ እያልከኝ ጠዋት የወጣይ ፀሐይ ስትመለስ ማታ ጠይቃታለሁ አንዳች ሹክ ብትል ስላንተ ሁኔታ ዶፍ ቢወርድብኝ ወጨፎ በርትቶ ዝናቡ ቢከፋ ትመጣለህ እያልኩ ጃንጥላዬን ይዤ ቆሜያለሁ በተስፋ እና ሰውየው ደግሞ መልስ ይመልስላታል ማለት ነው። ናፈኩሽ እያልኩኝ ማድረቄን አቁሜ ስለ ራሴ ላውራ ስለ ውስጥ መሜ ካንቺ 7 እጥፍ የኔ ናፍቆት ገዝፎ ኩራቴን ደርምሶት ወጣ ተዘርግፎ እኔም በተራዬ ያው ተናዘዝኩልሽ አንጀቴን ብትበይው ስፍስፍ ብልልሽ ምን አይነት ደነዝ ነው ፍቅሯን ያልተረዳ እንዲያ የናፈቀች ልቧ እስኪፈነዳ ብለው ሲያሙኝ ሰማው እውነት በናፍቆትሽ ጨካኝ ሰው ሆኛለሁ አይናፍቅም ብለው ወሬ ያወራሉ ከሌላው ያዳም ዘር ይለያል እያሉ እንዲህ የናፈቅሽው እሱም አይናፍቅሽ ሰው አይደለም ብለው በጆሮሽ ሹካልሽ የቤትሽን አድራሻ ልሻም ነጋሪ ፍቅርሽ መሪ ነው የነፍሴ ዘዋሪ በቃ ተሸነፍኩኝ ምርኮኛሽ አድርገኝ ናፍቆትሽ ወሮሮ ቀፎ ሳያደርገኝ ምናምን እያለ ይቀጥላል። ግን ያው ረስቼዋለሁ ከ10 ምናምን አመት ነው ይሄን ግጥም ማቀውና የሰውየውን ብዙ አልጨረስኩትም ረስቼዋለሁ። ማስታወሰውን ያህል ነው ያልኩላችሁ እና አስተያየታችሁን ኮሜንት ላይ ተውልኝ። ቴንኮ አመሰግናለሁ። እስከዚህ ድረስ ከመጣችሁ ያው ተመችቷችሁ ያዳመጣችሁት ነው ማለት ነው እና ኮሜንት ምናምን እንዳይረሳ። ሌላ ምን ልበልላችሁ? የትላልቅ ሰው ግጥም የሆነ ደግሞ ነበረ ከወዳጅም ወዳጅ እኔና ወዳጄ አብረን በልተጠተን ዱለትና ቡና ስወደው ሲወደኝ ሰው በእኛ ሲቀና አንድ ቀን ተስቶኝ ያስቀየምኩትና ይቅርታ ረስቼዋለሁ። ቴንኪው በቃ መልካም ቀን